ዘውዱ መንግስቴ ነኝ ከዚህ ከጀማይካ። ብዙ ነገሮች ከኢትዮጵያ ጋር የሚመሳሰሉ በረንዳ ላይ ነው የሚሸጡት። አሁን ወዳችን ሞልቷል። ጀማይካ በጣም መጥፎ ሰፈር ነው ነው ሰላም ጤና ይስጥልኝ ክቡራን የዘውዱ ሾው ተመልካች አድማጮቼ እንደምን ሰንብታችሁልኛል? የዛሬ ጉዞዬ እጅግ በጣም ኢትዮጵያ ከሚወደዱባቸው አገራቶች ቅድሚያ ወይም የመጀመሪያዋ ወደ ሆነችው ሀገር ነው መጓዛው። ለመሆኑ ኢትዮጵያን እነዚህ አሁን በሚሄድባት ሀገር የሚወዷት ለምን ይሆን? አረንጓዴ ቢጫ ቀይ ባንዲራችንን በዓለም ዙሪያ እያውለበልቡ ከሚገኙት ሀገራት ቀዳሚዋ ተርታ ነች። በእርግጥ በጣም በርካታ የአፍሪካ ሀገሮች የኢትዮጵያን ሰንደቅ ዓላማ የወሰዱ ቢሆንም ይሁን እንጂ እችግን አገር በጣም ልዩ ክብር አላት ለሀገራችን ኢትዮጵያ። አዎ ጀማይካ ነው ጉዞዬን ማደርገው። ቀጥታ ከሜክሲኮ በረራ ወደ ጀማይካ። ለመሆኑ ኢትዮጵያ እዛ ምን አላት ይሆን? ባሉኝ መረጃዎች አሁን ላሳያችሁ የምሻው ወይም የምፈልገው ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ ትልቁ ቀዳሚ ትምህርት ቤት የከፈቱበት በጀማይካ ቀዳሚ ተብሎ በጣም በርካታ ተማሪዎች ለትላልቅ ደረጃ የበቁበት ሃይስኮል በጣም የሚወደድ ትምህርት ቤት አለ። እሱን አሳያችኋለሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እንዳለ ተነግሮኛል። እሱንም እንደዚሁ ላሳያችሁ እሞክራለሁ። በተለይም ከኢትዮጵያ ጋር ትልቅ ቁርኝት አለው ከሚባሉት የጀማይካ ትውልዶች ውስጥ ቀዳሚ የሆነው ቦብ ማርሊ ነው። ቦብ ማርሊ የትውልድ ቦታው ከመሃል ርዕሰ ከተማቸው ከሆነችው ኪንግስተን የ4 ሰዓት የመኪና ጉዞ ነው። ግን እሱን ሳላይ አልመለስም፣ ለእናንተም ሳላሳያችሁ እሱንም በቅጡ እናየዋለን። የተወለደበት ያደገበት፣ ከዛም በኋላ በዓለም ዘንድ ዕውቅናን ያተረፈበት የትውልድ መንደሩን አስጎበኛችኋለሁ። ዋናው ነገር እናንተ የዘውዱ ሾው ሚዲያን መከታተል፣ በተጓዳኝም ለሌሎች ተመልካች አድማጮች ይደርስ ዘንድ ሼርና ላይክ ማድረግ ነው። በእውነት እላችኋለሁ በፍጹም ኪሳራ አይደርስባችሁም። የዘውዱ ሾው ሚዲያን ሰብስክራይብ አድርጋችሁ ወዳጅ ቤተሰቦቻችን ብትሆኑ ትደሰታላችሁ እንጂ አታዝኑብንም። ብቅ በሉ ነው የምንላችሁ። በተጓዳኝም ሌሎች ልናስጎበኛችሁ የምትፈልጓቸው አካባቢዎች ወይም አገራት ካሉ ምክንያቶችን ጭምር ላኩልን። የት ቦታ ምን አይነት ነገር እንደምቀርጽላችሁ አሳውቁኝ። ቀጥታ ወደዛው ወራለሁ። Saludos desde México. ሜክሲኮ ሲቲ። Yes. Arriba México, cabrones. cabrones ቀልዳለ እዚህ ለምታዩት ተመልከቱ። በቀጥታ በቃ አሁን የሜክሲኮ የሚገርም በቃ ኢትዮጵያ ብዙ ነገሮች ከኢትዮጵያ ጋር የሚመሳሰሉ በረንዳ ላይ ነው የሚሸጡት ልብሶች። ተመልከቱ። ሰው እየገፋ በላያችሁ ላይ ነው የሚወጣው። ታክሲዎቹን ተመልከቷቸው። እነሱ ከሱቆች ተርታ ወጥቼ ያለሁኝ አሁን ቀጥታ ወደ ዋናው መስመር እየገባን ነው ያለን። ነዳጅ ማደያ ሁሉ ተመልከቱት። ኢንተርናሽናል ኤርፖርታቸው ነው። Policeman. Yeah. You finished? Yeah. ጃፓን ሜክሲኮ ኢንተርናሽናል ኤርፖርት ቀጥታ ወደ ጉዞን ወደ
ጃማይካ። ኦኬ እንግዲህ ውስጥ ገብቻለሁ። እየቀጠልኩ ነው ጉዞ አንዳንድ ኢንፎርሜሽን ለመጠየቅ ነው። ላንች ታይም ነበረን። ፈርስት ክላስ ቢዝነስ ክላስ ቆርጬ እየጠበቅን ነው። አሁን ፕሮጀክት ተሰጥቶ የምንበላበት የሚጠጣበት ቦታ እየደረስን ነው። እንዴት እንደሚያምር ተመልከቱት። ያው ሪላክስ እያደረግን አሁን እየተመለስን ነው። እንግዲህ የሜክሲኮ ኤርላይንስ ይህንን ይመስላል። ተመልካቾቻችን አሁን ወዳችን ሞልቷል። እንግዲህ ይህንን ይመስላል የሜክሲኮ ኤርፖርት። አሁን ወደ ካናዳ የሚሄድበት መስመር ላይ ነኝ ያለሁት። አሁን በቀጥታ ወደ ካናዳ ነው የሚሄደው። የ6 ሰዓት በረራ ነው። ከዚህ ከሜክሲኮ ሲቲ ካናዳ ወደ 2 ሰዓት እቀመጥና እንደገና ተመልሼ ወደ ጃማይካ ደግሞ ጉዞዬን ያቀናለሁ ማለት ነው። እንደምታዩት እንግዲህ የሜክሲኮ ኢንተርናሽናል ኤርፖርት ይህንን ይመስላል። እኔ የምገባበት ጌቴ 30 ቁጥር ነው። እንደምታዩት 30 ቁጥር ይሆናለሁ። አሁን እየጠበቅኩ ነው ያለሁት። ጉዞዬን እንግዲህ ካናዳ ከካናዳ እንደገና ወደ 2 ሰዓት ቆይታ በኋላ ወደ ጃማይካ ኪንግስተን ያቀናለሁ ማለት ነው። አሁን ከምሽቱ 9 ሰዓት ሆኗል በዚህ ሀገር አቆጣጠር። እንግዲህ ከዛ በኋላ ጉዞዬን ያቀናለሁ። የ6 ሰዓት ጉዞ ነው። በቢዝነስ ክላስ ነው። ተኝቼ እንደሚሄድ ተስፋ አደርጋለሁ። የተሟላ መኝታ ክፍሉ ምኑ የተሟላ ነው። ላውንች ነበረው። በእጄ ዘና ብዬ ነው የመጣ ነው ከፌብዬ ጋር። በጣም ጥሩ ነበር። በነፃ ነው እንግዲህ ምክንያቱም ቢዝነስ ሲከፈል ሁሉ ነገር የተሟላ ነው ማለት ነው። እንግዲህ ያለውን ደግሞ አውሮፕላን ውስጥ ከገባሁኝ በኋላ ያሉትን መረጃዎች ደግሞ እንደዚሁ ለማቅረብ እሞክራለሁ። ፌብዬም እየመጣች ነው። ያው ሞቃል ግን ስፋን ከውጭ በጣም እንግዲህ ኮንዲሽነር አድርገውበት ሊሆን ይችላል። ጥሩ ነው። እንደምታዩት በጣም ሰፊ ነው። ሜክሲኮ ሲቲ ይላል እዚህ ቦታ። ፈርስት ክላስ ነኝ ያለው ሰዎች ጀመረ 1 ቁጥር ላይ ነው። እንግዲህ ነው የቢዝነስ ክላስ ቁርስ መጥቷል። ቁርሳችን ይሄ ነው እንግዲህ። ካናዳ ኢንተርናሽናል ኤርፖርት ኢን ቶሮንቶ። አሁን የሚገኘው የካናዳ ኢንተርናሽናል ኤርፖርት ቶሮንቶ ውስጥ ነው ያለሁት። ከጠዋቱ ልክ 7 ሰዓት ከ35 ደቂቃ ያለው
ኪንግስተን ኤርፖርት ደርሰናል። አሁን ኪንግስተን ገብቻለሁ። እንደምታዩት ጀማይካ ኪንግስተን ኢንተርናሽናል ኤርፖርት ነው የሚገኘው። እንደምታዩት አሁን ጀማይካ ኪንግስተን ኢንተርናሽናል ኤርፖርት ነው ያለ ነው። ሻንጣዎቻችንን እየጠበቅን ነው። ያው ይህ ሁሉ በአንድ አይሮፕላን ነው የመጣ ነው። ካናዳን ኤርላይንስ የ4 ሰዓት በረራ ነው ከቶሮንቶ ካናዳ ጀማይካ ኪንግስተን ኢንተርናሽናል ኤርፖርት ለመድረስ። እንደምታዩት እንግዲህ ህዝቡ በጣም ብዙ ነው። ለጊዜው እቃውን ተረክቤያለሁ። ውጭ በጣም ሙቀቱ ከባድ ነው። ለማንኛውም እንግዲህ ከዚህ በኋላ የጀማይካ የራስተፋሪያንስ ግሩፖችን እንደዚህም ደግሞ በተለይም የቦምባርኒ ሀገር በደንብ አድርጌ ላስተዋውቃችሁ ሞክራለሁኝ። Jamaica. Yeah, man. Jamaica. Is it square or? Huh? This is a square. No, you call out here Harborville. Ah. The owning scheme behind the shopping center. Harborville. ተመልካቱት መርከቡም እንደሚያክል ገርም ነው። በጣም ተራራ የበዛበት ዛፍ ገና ወደ ከተማው መግቢያ ዳር ነኝ ያለሁት። በጣም ነው ተራራው እንደሚመስል ተመልከቱ። የምታዩት እንግዲህ ወደቡ ነው፣ ባህር ዳርቻ ነን ያለ ነው። በጣም ትልቅ ባህር ዳርቻ ወደብ አላቸው። ሲሚንቶ ፋብሪካ ነው። ተራራው በጣም ነው የሚያስፈራው። በጣም የሚገርም ነገር ነው። የስንዴ ፋብሪካ ነው። ዱቄት ፋብሪካ ነው። ፐብሊክ ሰርቪስ ኦፊሳቸው ነው። ተራራው የሚገርም ነው። ተመልከቱ። በጣም የሚገርም ተራራ ነው። ራክፎርድ ኦኬ። በጣም መጥፎ ሰፈር ነው እንግዲህ። እንግዲህ ባንዲራው ምናምን ያለበት አካባቢ ናሽናል ስታዲየም ነው ነው statue, yeah. Get it? ወታደራዊ ካምፓቸው ነው። Here, New Kingston. Oh, New Kingston. Yeah. This area. Yes. You look, you see building. Yeah. New Kingston. Yeah. Art Foundation. Yeah. አዲሱ ሰፈር ነው ይሄ። Yeah. That's good. It around and call it New Kingston. I like to exercise your muscle. The muscle. You can come here, walk any amount of time. Marriott Hotel. It's international hotel. That one is the court, eh?
ታችን ደረስን። እንግዲህ ይሄ ነው አሁን ጃማይካ ኪንግስተን ገብቻለሁኝ። ሆቴል የምናሆኝ ነው። ፎርሙ ነው። አሁን ያለሁበት ቦታ እጅግ ታሪካዊና በተለይም ለጃማይካኖች ይህ ነው የሚባል ትልቅ ትርጉም የሚሰጥበት ቦታ ነው ያለሁት። ለጃማይካ ሕዝብ በተለይም በተለያየ ሁኔታ ለሀገራቸው ለሕዝባቸውና ለወገናቸው ትላልቅ መስዋዕትነትን የከፈሉ ሰዎች ሄሮ ይሏቸዋል። እነሱ የሚቀበሩበት ወይም ለእነሱ ማስታወሻ የሆነበት ቦታ ነው የምገኘው። ይህ የምታዩት ቦታ ከዚህ ቀደም ብዙ ነገሮች የሚደረጉበት ነበር። ውድድሮች ይካሄዳሉ። የተለያየ የሳይክል የተለያዩ ውድድሮች የሚደረጉበት ስፖርት እንቅስቃሴዎች ኪን ቪክቶሪያ የእንግሊዟ ንግስት ነገስት የሆነችው የእሷም የወርቅ ኢዮቤልዩም እዚሁ ፓርክ ውስጥ ነው የተከበረው። የአንደኛና የሁለተኛ የዓለም ጦርነት የሞቱትም ሰዎች ጭምር እዚህ ነው ቀብራቸው የሚገኘው። የጃማይካ ትላልቅ ሚኒስትሮች ጭምር ሳይቀሩ እዚህ ነው የተቀበሩት። ከሁሉም በላይ ደግሞ በተለይም ጃማይካኖች እጅግ የሚመኩበትና የሚኮሩበት ማርኪስ ጋርቪን በተለይም በጃማይካ ጉዳይ ብቻ አይደለም፣ በአጠቃላይ በጥቁር ልጆች ዘንድ እኛ ጥቁሮች በማንም ቅኝ ስር መውደቅ የለብንም ብሎ ሲታገል የነበረው በተለይም በተለያዩ አገራቶችም እየተዘዋወረ ለሰው ልጆች ነፃነትና ክብር ፍትህ የሚታገለው ማርኪስ ጋርቪን እዚህ ነው እሱም የተቀበረው። ብዙ ስራዎችን የሰሩ ታላላቅ ሰዎች የቀብር ቦታና እንደዚሁም ደግሞ አሁንም ሄሮ ወይም ጀግኖቻችን የሚታወሱበት ቦታ ተብሎ ነው ፓርክ የተሰየመው። እንደምታዩት ብዙ ቦታዎች ናቸው እዚህ የምታዩት። ብዙዎቹን እንግዲህ ለማሳየት እሞክራለሁ። በተለይም ሚኒስትሮቹ ሁለት የተቀበሩ ሚኒስትሮች፣ ትላልቅ የሃይማኖት አባቶች፣ በጣም ታዋቂ ሰዎች፣ በጦርነት ትልልቅ ስራ የሰሩ ሰዎች ጭምር ሳይቀሩ የሚገኙት ወይም የተቀበሩት እዚህ ፓርክ ውስጥ ነው። ከተለያየ ዓለም ሰዎች እየመጡ ይህንን ፓርክ በዚህ ሁኔታ ይጎበኙታል፣ ያውታል። እስቲ አንዳንዶቹን የሞቱትን ወይም የቀብር ቦታቸውን ሁሉ አሳያችኋለሁ። ተከተሉኝ። ተመልከቱት። እጅግ ከፍተኛ የሆነ ስፋት ባለው መሬት የተንጣለለ ቦታ ላይ ነው ይህንን የጃማይካ ትላልቅ ሰዎች የታዋቂ ሰዎች ጭምር የተቀበሩበትና እንደዚሁም ብዙዎቹ እየመጡ እንዲጎበኙ የተደረጉት። ተመልከቱ። ወንበሮቻቸው ሁሉ የጥንት ናቸው። ይህ ኪን ቪክቶሪያ ጭምር የወርቅ ኢዮቤልዩዋ እዚህ እንዲከበር የተደረገበት ምክንያት እንደምታስታውሱት እንደሚታወቀው ጃማይካኖች በእንግሊዝ ቅኝ ስር የወደቁ ናቸው። በዚህ በቅኝ ግዛት ከወደቁት በተለይም እስካሁኑም ድረስ የዌልዝ አባላት ሀገራቶች አንዷ የሆነችው ጃማይካ ነች። እንግዲህ እንደምታዩት ክቡራን ተመልካቾቻችንና አድማጮቻችን ይህ እጅግ በጣም የሰፋ ግቢ ነው። በጠቅላላ በዚህ ውስጥ የሚገኙት የጃማይካንን ታሪክና ባህል ወግ የሚያበረታቱ የሚያጠናክሩ ብዙዎችም እየመጡ የሚጎበኙበት እንደምታዩት እነዚህን ሁሉ ዛፎች የጥንት ዛፎች ጭምር የማይነኩበት ማንም እዚህ ቦታ ምንም የማያደርግበት ቦታ ነው። ለጃማይካ ሕዝብ ከፍተኛ አስተዋጽኦ ያበረከቱ ከሚኒስትር ጀምሮ እስከ ትላልቅ ኃላፊነት ላይ ያሉ ሰዎች መቃብር ቦታ የሆነበት አለምክንያት አይደለም። ጀግኖቻቸውን እያከብራሉ ጃማይካኖች። እንግዲህ ክቡራን ተመልካች አድማጮቻችን አሁን የምገኝበት ይህ የምታዩት ቦታ ማርኪስ ጋርቪን አፍሪካኒዝም የሚሰበክ የፖለቲካ መሪ፣ አክቲቪስት፣ ጸሐፊ፣ ፐብሊሸር የሆነ ሰው ነው። ለሀገሩ ለጃማይካ ሕዝብ ብቻ አይደለም በተለቅላላ ለበርካታ ጉዳዮች ላይ ሰፊ ስራ የሰራ ሰው ነው። በ1887 ዓመተ ምህረት ነው የተወለደው። በ25 ዓመቱ ለትምህርት እንግሊዝ ሄዶ ነበር። በተለይም በ1912 በተለይም ከትልልቅ ስራዎችን ለመስራት ሶሻል ጀስቲስ ሂውማን ራይትስን ለመማርና ታዋቂ ሰዎችንም ለመታወቅ ነበር ወደዛ የተጓዘው። ታዲያ በ1914 ዓመተ ምህረት እንደገና ከ2 ዓመት በኋላ ተመልሶ ወደዛው ወደ እንግሊዝ ሄዶም ነበር። በ1920 ኒውዮርክ ይሄዷል። በተጨማሪም በ1922 በማጭበርበር እዛ ኒውዮርክ ላይ ታሰረ። በ1925
እንደገና ተፈታ። በ1927 ነው ዲፖርት የተደረገው ከኒውዮርክ ወደዚህ። ዘ ብላክ ማን የሚል ጋዜጣ ማሳተምን ጀምሮ ነበረ። በ1930ዎቹ ወደ አፍሪካ እንደዚሁም እንግሊዝ በተለያዩ አካባቢዎችም ተደጋጋሚ እንቅስቃሴዎችን አድርጓል። በ1940 ዓመተ ምህረት ነው በተለይም ብለድ ካንሰር ህይወቱ ያለፈው። ይህ ሰው ታላቅ ስራ ሰርቷል። በተለይም ሬሳው በጃማይካ ኮንግረስ ናሽናል ሄሮስ ፓርክ ተቀብሯል። አሁን በምታዩት ቦታ ይህ ምስል ያለበት ቦታ የተቀበረበት ቦታ ነው። እንዲህ አይነት ጀግና ነው። እንግዲህ ይህ ሰው 3 ልጆች ነበሩት። የመጀመሪያዎቹ ልጁ የአባቱን ስራ ቀጥሏል። 3ኛ ልጁ ደግሞ ሰርጅን መሆኑ ነው የታወቀው። ህዳር 2 1930 ሲሆን ይህንን ስራ ከፍተኛ እንቅስቃሴ ያደረገ ጀግና ሰው ነበር። ለነሱ ለሰዎች ለጥቁር ልጆችም ነፃነትና ፍትህ ልሰጥ የምትችል አገር ኢትዮጵያ ነች፣ ኢትዮጵያ ትልቅ አገር ነች በሚል ብዙ እንቅስቃሴ ሲያደርግ ነበር። በ1830ዎቹ ላይ ነው እንግዲህ ብዙ ሲቀሰቅስ የነበረውና ይህም ደግሞ ነቢይ የሚሆን ከዚሁ ከኢትዮጵያ ግዛት ይመጣል ብሎም ሲያስተምር ነበረ። እናም ይህ ስራው በሰፊ ቀጥሎ በኋላም ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ወደዚህ ወደ ጃማይካ ሲመጡ በጣም በሚገርም ሁኔታ በርካታ ሺዎች የሚቆጠሩ ሰዎች በዚሁ በኪንግስተን አሁን እኔ ባለሁበት ከተማ በኢንተርናሽናል ኤርፖርት ሄደው ተቀብለዋቸዋል። ብዙዎቹ አሁን የኛ ነብይ መጣሉ። እንግዲህ ተመልካች አድማጮቼ ቀደም ሲል እንደገለጽኩላችሁ አንዱ ይህ ነው። የነሱ ፕራይም ሚኒስትር ነበር ከሜይ 18 1923 እስከ ጁላይ 5 2004 ድረስ በሚኒስትር ያገለገለ ነው። የሱ መቃብርም እንግዲህ እዚህ ነው ያለው ማለት ነው። ሌላው እንግዲህ የምታዩት ይህ ነው። ሌላው ፕራይም ሚኒስትር ይህ ነው። ለረጅም ጊዜያት ይህም እንደዛው አገልግሏል። እንዳልኳቸው እንግዲህ ፕራይም ሚኒስትሮቻቸው ጭምር ሳይቀሩ እንደዚህ የሚቀበሩበት የጀግኖቻቸው የመቃብር ቦታ ሁሉ ያለው እዚህ ጋር ነው። እኛ ጋር ብዙ ጊዜ እንደምታውቁት በተለይም ለሀገር ትልቅ አስተዋጽኦ ያበረከቱ ሰዎች በስላሴ ቤተክርስቲያን ነው የሚቀበሩት። በአብዛኛው መለስ ዜናዊንም ጨምሮ ትላልቅ ንጉሠ ነገሥቱንም ጨምሮ እንግዲህ በስላሴ ቤተክርስቲያን ነው የሚቀበሩት። እንደዛ ሁሉ እነዚህም ደግሞ ይህንን ቦታ የጀግኖቻቸው የሚኒስትሮቻቸው የመቃብር ስፍራ አድርገውታል ማለት ነው። እንግዲህ ይህንን ይመስላል። አሁን እንዳልኳቸው በጣም ጨልሟል። ምንም ማድረግ አልቻልኩኝም። ነገ ጠዋት ደግሞ ሌሎቹን ዝግጅቶች ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ እጅግ በማመስገን ለጊዜው በዛሬ ያጠናቀርኩት ዝግጅት በዚህ የምቋጨው እኔ ዘውዱ መንግስቴ ነኝ ከዚህ ከጃማይካ ኪንግስተን። ይህንንም ቪዲዮ ከኒው ጋር ሆና በመቅረጽ ላይ የምትገኘው ፌበን ዘውዱንም እጅግ በማመስገን የዛሬን ዝግጅት በዚህ ቋጨው። ጤና ይስጥልኝ።